ሚስጥራዊ አደራ። ጸሐፊ መልካሙ ስሜነህ፣ ተራኪ ጸጋዬ ማርያም። ክፍል 11። እንዲህ አይነት መንፈሳዊና አስተማሪ የሆኑ ቪዲዮዎች ወደ እናንተ ጋር እንዲደርሱ የደውል ምልክቷን በመጫን የሁሉ ጊዜ ቤተሰባችን ይሁኑ። ቪዲዮንም በላይክ ጀምሩ። ወደ ታሪኩ አለፍን። ዶክተር ሮቤል ለክብረ ደናግል ናዳ ማርያም አንድነት ገዳም መነኮሳትን ካሰቃየ በኋላ ከአባ መዝገበ ስላሴ ያገኘውን የኤፍሬምን ጉዞ ሚስጥር እንዳወቀ ቁጣውን ወደ ጎንደር መተማ አዞረ። ኤፍሬምና ገብረ ጻድቅ በህዝብ ማመላለሻ ትራንስፖርት 3 ቀን የፈጀባቸውን አስቸጋሪ መንገድ ዶክተር ሮቤልና ሰዎቹ እሳት በላሰ ራቪ4 መኪና እየበረሩ ከጎጃም ዳንግላ ተነስተው መተማ በረሃን አቋርጠው በአንድ ቀን ብቻ ገንዳ ውሃ ገብተው አደሩ። በነጋታው ማለዳ ተነስተው መኪና እስከሚገባበት እስከ ደረቅ አባይ ድረስ ከተጓዙ በኋላ መኪናቸውን እዚያው አቁመው በስተደቡብ አቅጣጫ ያለውን የ3 ሰዓት የእግር መንገድ በእግራቸው ተያያዙት። ዶክተር ሮቤል ሐሳቡ ሙሉ በሙሉ መጽሐፍ ላይ ስለነበረ የበረሃ ቃጠሎውና ድካሙን ምንም አልተሰማውም ነበር። ከእርሱ ይልቅ አብሯቸው የሚጓዙት አባ ገብረ ሕይወትና ሰዎቹ መጓዝ አቅቷቸው ቢዝሉም የዶክተር ሮቤልን ቁጣና ጭካኔ የፈሩ በግድ ተያይዘውታል። ነገራችን ላይ ዶክተር ሮቤል ወደ ማህበረ ስላሴ ገዳም ሲመጣ እንደ በፊቱ በግልጽ የጦር መሳሪያና የኃይል ይዞ አልመጣም። ይልቅስ ከገዳሙን ስርዓትም ያጣና የተሻለ የማታለያ ሐሳብ ይዞ ነበር ብቅ ያለው። ያም ሆነ ይህ የበረሃው ግለትም ምንም ሳይመልስላቸው ላባቸው እያጠረጉ 3 ሰዓት ያህል ተጉዘው ማህበረ ስላሴ አንድነት ገዳም ደረሱ። የማህበረ ስላሴ አባቶች እንግዳ ሲመጣላቸው ራሱ ክርስቶስ የመጣላቸውን ያህል አድርገው መቀበል ልማዳቸው ነውና ጎንበስ ቀና እያሉ የነ ዶክተር ሮቤልን የአባ ገብረ ሕይወትን እግር በሞቀ ውሃ አጥበው እንጀራ አብልተው ማረፊያ ሰጧቸው። የዶክተር ሮቤል ተንኮል የመጀመሪያው እዚህ ላይ ነበር። ፈጽሞ ማንነታቸውን ቀይረው ነበር የገቡት። ምክንያቱም በናዳ ማርያም አንድነት ገዳም ማንነታቸውን ቢቀይሩ ኑሮ ኤፍሬምን በቀላሉ መያዝ እንደሚችሉ ስላወቁ የትናንቱን ስህተት መድገም አልፈለጉም ነበር። ስለዚህም ነው ዶክተር ሮቤል አርቲፊሻል ጺም በጉንጮቹ ለጥፎ ሽምግልና ያለ ባለጸጋ የገዳሙ ጎብኝ መስሎ አባ ገብረ ሕይወት ደግሞ ከባህር ዳር የተገዛላቸውን የውሸት ጸጉር ሪድ አድርገው መላጭ አርፎበት የማያውቅ የበረሃ መናኝ መስለው የገቡት። አብረዋቸው ያሉት 3 ደግሞ ያማረ ሱፍ ለብሰው የገዳሙን ችግር ሊፈቱ የመጡ የድርጅቱ ሰዎች ነን ብለው ለገዳሙ መናንያንና ኗሪዎችም ራሳቸውን አስተዋወቁ። ዶክተር ሮቤል የገዳሙን ስስል ብልትም ያገኘው ከጎንደር ዩኒቨርሲቲ ከሚያስተምረው ወዳጁ ዘንድ ደውሎ አንድ የበጎ አድራጎት ድርጅት ከውጭም ከሀገራትን ስላገኘ ለማህበረ ስላሴ አንድነት ገዳም ምን የሚያስፈልጋቸው ነገር አለ ሲል የጎንደር መምህርም ገዳሙ በረሃ እንደመሆኑ መጠንም የመጠጥ ውሃ ችግር እንዳለበት አብራርቶ ነገረው። ለዚህ ነው ገዳም እንደደረሰ ከውጭ የረጅ ድርጅት ጋር ሁነን የመጠጥ ውሃ ልናስገባላችሁ ነው ብሎ በመናገር ያለምንም ጥርጣሬ በመነኮሳቱ ልብ ውስጥ ገባ። ገዳሙ ከተመሰረተ ጀምሮ መነኮሳቱ ለውሃ ብዙ ተጉዘው ገደል በመወርወር ስለሚያሰቃያቸው በተለይም በበጋ በጣም አድካሚ ስለሆነ ይህንን ችግር ልንፈታላቸው ነው የሚል ሰው ሲመጣ ገዳሙን ይታደግ ዘንድ እግዚአብሔር የላከው የገዳሙ መነኩሴ ነው ብለው በታላቅ ደስታ ተቀበሉት። ይህ ሐሳብ ለዶክተር ሮቤል መጽሐፉን ፍለጋ ትልቅ ድጋፍ ሆነለት። በሌላ በኩል ደግሞ ኤፍሬም አባ ገብረ መስቀልን ፍለጋ በገዳሙ ውስጥ ቢንከራተትም ሊያገኛቸው አልቻለም። ቀደም ብለን እንዳየነው ገዳሙ ከሱዳን ተረፈ መሆኑ ሽፍቶችም በየገዳሙ ደንም ውስጥም ይኖሩበታል። ረዘም ባለም እስከ ዳርም ተጉዞ ለመፈለግም ለሰው ነው ለወሰነው። ከዚህም ምክንያት ኤፍሬም መጽሐፉን ሊቀሙኝ ይችላሉ ብሎ በማሰብ መጽሐፉን ለገብረ ጻድቅ አደራ ሰጥቶት ገብረ መስቀልም ፍለጋ ወጣ። ገብረ ጻድቅ ግን ብቻውን ሲቀመጥ ማሰላሰል ጀመረ። እኛ ሰዎች ከተከለከልን ነገር ይልቅ የተሰወረውን ለማወቅ
ይቀናናልና ይህንን መጽሐፍ ምን አይነት ቢሆን ነው ኤፍሬም እንዲህ የሚጨነቅለት? አባ መዝገበ ስላሴስ እንዲህ የሱዳን ጠረፍ ድረስ የላኩት ምን ሚስጥር ቢኖረው ነው እያለ ተጨነቀና ከፍቶ ለማየት ተመኝቶም አልቀረም። ራሱን አማትቦ አቡነ በዘሰማያት ደግሞ መጽሐፉን ከፈተው። ነገር ግን ገጾቹን ገልጦ የብራና ፊደላትን እንዳየ ገብረ ጻድቅ በታላቅ መንፈስ ኃይል ተመትቶ ራሱን ሳተ። ራሱን ያወቀው አንተ ገብረ ጻድቅ እንዴት በቀን ትተኛለህ? ተነስ እንጂ የሚል የኤፍሬም ድምጽ ሲሰማ ነበር። ከሰመመን እንደነቃ የሆነውን ለማስታወስ ቢሞክርም ምንም ትዝ ሊለው አልቻለም። በድንጋጤ መጽሐፉስ አለው ገብረ ጻድቅ። ይኸው መደብ ላይ ጥለኸዋል አለ ኤፍሬም በቁጣ። ይህ አባቶቻችን አደራ ሆኖ ሳለ እንዴት ጨርቅ ሳታለብሰው ዝም ብለህ ታስቀምጣለህ? ሰው ቢወስደውስ አለው። ገብረ ጻድቅ ስራውን አፍሮና ፈርቶ ይቅርታ ጠየቀ። ከዚህ በኋላ እሱን መጽሐፍ በእጄ ልይዘው ቀርቶ በአይኔ ማየት አልፈልግም አለ። ኤፍሬም ስለሆነው ወይም እኮ ምን ሆነ ነው? በረከት ነው እኮ አለው። ገብረ ጻድቅ ግን ያየውን ሚስጥር ስለፈራና ነገሩን ለመቀየር እንደዚህ ማለት ሳይሆን ነገሩን ወደ ዳንግላ መሄድ ስላለብኝ ነው። የዓመት ረፍቴ አልቋል። ካረፈድኩ ከስራ አባረራለሁ አለው። እውነት ለመናገር ያስን ቀን ረፍቱ ስለነበረ ቅዳሜና እሁድ ጨምሮ 14 ቀን ስለሞላው መመለሱ ግድ ቢሆንም በፍርሃት በይዘው ኑሮ በስልክም ጭማሪ ቀንም መጠየቅ ይችል ነበር። ኤፍሬም አብሮት እንዲሰነብትም ቢለምነውም እምቢ አለው። ከመሄዱ በፊት ግን ገብረ ጻድቅ ኤፍሬምን እንዲህ ሲል ጠየቀው። ስማኝማ ኤፍሬም። ልስማ ምን ነበረ አለ ኤፍሬም። የሚከተሉ ሰዎች ግን አሉ እንዴ አለው። ኤፍሬም መሬቱን ጨለመበት። አረ ማንም የለም። ምን ነው ይከተለኛል እንዴ? ደግሞ ለምን ጠየከኝ አለው ድንጋጤውን ደብቆ። አረ ዝም ብዬ ነው። ትናንትና 2 ሱፍ የለበሱ ሰዎች ከዚህ ሁሉ ገዳማት አንድነትም አድርገን ነው አንድ ፍሬ ልጅን ፈልገን የምናገኝ ሲባባሉ ሰምቼ ነው አለው። ኤፍሬም አሳዳጆቹ እነ ዶክተር ሮቤልና አባ ገብረ ሕይወት መሆናቸውን አረጋገጠና ያለ እድሜ የመነነ ቤተሰብ ይኖራቸው ይሆን የሚፈልጉት አለና ነገሩን አጠፋፍቶ ግን ለምን እንደመጡ ያወቀ የለም ሲል ኤፍሬም ጠየቀው። ገብረ ጻድቅም ለመነኮሳቱ የመጠጥ ውሃ ሊያስገቡላቸው ነው የመጡት ብሎ አንድ ረድ ነግሮኛል አለው። ኤፍሬም ሰዎቹ በእርዳታ መልክም ያለ ከልካይ እሱን እየፈለጉ መሆኑን ሲያውቅም የገብረ ጻድቅ መሄድ ደህንነቱን ግድ እንደሆነ አሰበ። ገብረ ጻድቅ ነገ ተነስተህ አትደርስም፣ አሁኑን ሂድና ገንዳ ውሃ ገብተህ እደር አለው ኤፍሬም። ገብረ ጻድቅ ግን ቅድም ቆይ ስትለኝ አልነበረም እንዴ አለው። የመንግስት መስሪያ ቤት ህግ ከባድ እንደሆነ አሁን የተረዳው፣ ስለዚህ ዛሬውኑ ከከተማ ገብተህ ማደር አለብህ ብሎ እንደምንም አባብሎ ወዲያውኑ ገንዳ ውሃ ከተማ ሰደደው። ገብረ ጻድቅ እየሄደ ኤፍሬም መጽሐፉን በደረቱ ታቅፎ እንባውን እያፈሰሰ እንዲህ ሲል ጸሎቱን ይሁን ልመና ምስጋና ይሁን ጥያቄ አንጎደጎደው። አምላኬ ፈጣሪ ሆይ የቅዱሳን አባቶች አምላክ ልዑል እግዚአብሔር ሆይ እነሆ ነፍሴን የሚፈልጓት ጨካኞች በበግ ለምድ ለብሰው ማንነታቸውን ቀይረው እስከ ማህበረ ስላሴ ገዳም ድረስ መጥተዋልና እኔ ደካማና አቅም የሌለኝ ምስኪን ልጅህ ነኝ። ይህንን ታላቅ አደራ የምጠብቅበት ጉልበት የለኝም። አቤቱ የጠቢባን አምላክ ሆይ ይህንን የጥበብ ምንጭ ሚስጥርን ባደራ የሰጠኸኝ አንተ ነህ። እኔን ዛሬ ግን በዙሪያዬ ያሉት ተኩሎች የበግ ለምድ ለብሰው የሸንገላ ድልድይን ሰርተው ወይ እኔን ሊወስዱ መጥተዋልና አንተ የኤልያስ አምላክ ነህና በበረሃውን በኃይለኛ ፀሐይ ሲያቃጥል የቅዱሳንም በደመና እንዳደጋረድካቸው እንደጠበቅካቸው አሁንም ይህንን ታላቅ ሚስጥር ካልተፈቀደላቸው ዓይናቸውን ሁሉ ሰወር አድርገህ ጠብቅልኝ። አምላኬ ሆይ አደራዬን ሳልወጣና ቅዱሳን ሚስጥራትን ለአባ ገብረ መስቀል ሳላስረዳ ለከንቱ ሞትም አሳልፈህ እንዳትሰጠኝ። ይህንን አስፈሪ በረሃም ማደሪያዬን በዓለቶቹ መጠጊያ አድርገህ በጥበቃህና በቸርነትህ አትለኝ። አሜን ብሎ በረጅሙ ተነፈሰ። የሆነው ሆኖ ገብረ ጻድቅ ወደ መተማ ተጉዞ በማህበረ ስላሴ ገዳም ውስጥ ደግሞ ድብቅ ትልሚያውን ተጀምሯል። ኤፍሬም ካሳዳጆቹ ለማምለጥም የአባ መዝገበ ስላሴን አደራ ለአባ ገብረ መስቀል ለማድረስ ሲል ማንነቱን ቀይሮ የቀደደ ልብስ ለብሶ ዓለምን የናቃችው እብድ መስሎ በጫካ ውስጥ አባ ገብረ መስቀልን ይፈልጋል።
ዶክተር ሮቤልና አባ ገብረ ሕይወትም ደግሞ በአርቲፊሻል ጺም ዊግ ራሳቸውን ደብቀው ኤፍሬምን ይፈልጋሉ። ልዩነቱ ኤፍሬም አይቶት የማያውቀዋቸው አለባበሳቸውና መልካቸው ብቻ በአባ መዝገበ ስላሴ የተነገረላቸው መናኝም መፈለጉ ሲሆን እነሱ ደግሞ ከዚህ በፊት የሚያውቁት ፎቶውን ሳይቀር ናዳ ማርያምን ለመመንበስ ጸበልም ሲያደርሱትና ሲያነሱት ይዘውት መፈለጋቸውን ነው። ይሁንና ይህ ከአንድ ወረዳ የማያንስ ጥቅጥቅ ያለ ደንን ኤፍሬም በዙሪያውና በሚንከራተቱም አባ ገብረ መስቀልን ሊያገኛቸው ግን አልቻለም። ኤፍሬም ከብዙ ድካም በኋላ እንዲህ ሲል አሰበ። ምናልባት ከማህበረ ስላሴ ወደ ሌላ ገዳም ሂደው ይሆን አለ። ይቀጥላል። ኤፍሬም አባ ገብረ መስቀልን ያገኛቸው ይሆን ወይንስ ምን ይፈጠር ይሆን? በቀጣይ ክፍሉ የምንመለከተው ይሆናል። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም የደውል ምልክቷን በመጫን ሁሉ ጊዜ እንዲህ አይነት መንፈሳዊ አስተማሪ የሆኑ ቪዲዮዎች ወደ እናንተ እንዲደርሱ ቤተሰብ ይሁኑ እንላለን። ሰላም